እንደው እኛን እያያችሁ ተስፋ አትቁረጡ። እንደው ዝርክርኩን መነኩሴ ዝርክርኩን ጳጳስ ዝርክርኩን መጋቢ አዲስ እያያችሁ ተስፋ እንዳትቆርጡ። እኛን አልፋችሁ ከኋላ ተመልከቱ ምእመናን። ማርያም ከልቤ ነው የምላችሁ። እኔ ተስፋ ማልቆርጠው በሁለት ምክንያት ነው። አንደኛ ቤተክርስቲያኔን ከሶስተኛ ሰው ከመስማት አምልጫለሁ እንኳን ተማርኩ። ሶስተኛ ሰው ማንንም አያታለኝ። እኔ ፓትርያርኩ ነገር ጳጳሳቱ ሲኖዶስን ሰብስበው ጴንጤ ሆኛለሁ ብሎ እኔ በጣም ነው ሳቄ የሚመጣው እንጂ አይገርመኝም። ምክንያታቸውን አልፌ እሷን አግኝቻታለሁ። ምን ቸገረኝ እኔ እንዴ? እኔ ጳጳሱ እንደዚህ እኮ ነው ታዲያ ምን ይፈጠር? ሰባኪ እንትና እንደዚህ እኮ ነው ታዲያ ምን ይፈጠር? በፊትም አልገባም ሳይገባ ወጣ። ምን ገብቶ ነው እንዴ? አንዳንዱ ወጣ ይሉኛል። መቼ ገብቶ ነው የወጣው? እመብርሃን ነው የምላቸው። አልገቡም እኮ እኔ ወጣቶቹ ሰባኪዎች እኮ ጫማቸው ወልቆ አያውቅም። ታውቃላችሁ? ከአውደ ምሕረት ነው የሚመለሱት። መቅደሱን አያውቁትም። ቅኔ ማለቱን አያውቁትም። ስለ ጫማቸው ካልሲ ያድርጓ አናቅምኛ። ምክንያት ከአውደ ምሕረት ነው የሚመለሱት። ዘማሪው አብዛኛው ዘማሪ ከዛ ሊመለስ ሰባኪ እንዴ ምን አገባችሁ እናንተ? ክርስቶስን ብለን ጀመ እሸቱን ብለን መጣል እንዴ? ሚካኤልን ብለን መጣ ወልደ ሚካኤል ያቀልጣል እንዴ? ማርያምን ብለን መጣ ገብረ ማርያም ያቀልጣል እንዴ? ገብረ ማርያም እንዳተው ለሕክምና የመጣ በሽተኛ ነው። እናንተና እኛ እኮ ሐኪም ቤት የተገናኘ በሽተኞች እኮ ነን።